ወደ ዜማው ከመግባቴ በፊት ትንሽ ለማለት ያው በተለይ ለኔ ብዙ ደስ የሚል ነው የሰማሁት። ተጀመረ ሳይታሰብ ዛሬ ደግሞ ከፍተኛ ደረጃ ደርሶ በየቤተ ክርስቲያኑ የበገና ደርዳሪዎች ማየቱ ሲደረድሩ መስማቱ በዛው ልክ መምህራንም ተፈጥረው ይህ እንዲሆን ስላረጉ የተሰማኝን ደስታ ለመግለጽ ነው። በገና ያው ቅድም እንዳልነው ጥንታዊ ነው፣ ብዙ ሺህ ዓመት የቆየ መሳሪያ ነው ብለናል። ይህ ሁሉ ጊዜ ሲቆይ ያው ለመጸለያ እግዚአብሔርን ለማመስገኛ የምንጠቀምበት ነው እና በዚህ አጋጣሚ ለማለት የፈለኩት ምንም የዜማ መሳሪያ ቢሆንም ይህንን መሳሪያ አንዳንዴ ከደንብ ውጪ የመጠቀም አዝማሚያም ስለሚታይ ያ እንዳይሆን ጀማሪዎች እዚህ ብዙ ስላላችሁ ያው ምክር ለመስጠትና በገና ያው በቅዱስ ዳዊት ምክንያት እሱም ራሱ ቅዱስ ስለተባለ ልበ አምላክ ስለተባለ በእግዚአብሔር የተመረጠ በመሆኑ እሱ የደረደረው መሳሪያም እንደ ቅዱስ ተቆጥሯል። ለዚህ ማስረጃው የበገናው የተለያዩ ክፍሎች ምስጢራዊ ስሞች ያላቸውን መሆኑን ይህን የሚገልጽ ነው። በገና የራሱ ጠባይ አለው። ሲደረደርም ለአገልግሎትም ስንጠቀምበት ወደ ዜማው ከመግባቴ በፊት ለማለት ነው። በገና ያው የመጸለያ እግዚአብሔርን የማመስገኛ መሳሪያ እስከሆነ ድረስ የብቻ መሳሪያ ነው እና ለብቻ መሆኑ ማስረጃ ለምሳሌ ከሌሎች የዜማ መሳሪያዎች ጋር አብሮ የሚደረደር አይደለም። ይህም ቢሆን ኖሮ ያው ከቅዱስ ያሬድ የዜማ መሳሪያዎች ጋራም በገናው አብሮ ሆኖ ጥቅም ላይ ይውል ነበር። ነገር ግን ያ ስላልሆነ አልተደረገም። ሁለተኛም ደግሞ ከዓለማዊ መሳሪያዎችም ጋራ ዓለማዊ ስንል እንግዲህ ያው መሰንቆም ወደዛ ተቆጥሯል። ከክራር ፒያኖ እንደዚህ ከመሳሰሉት ጋራም ሁሉ አብሮ የሚደረደር መሳሪያ አይደለም። ከታሪኩም ከልምዱም ስናየው ማለት ነው። ይሄንንም እንድታውቁ እንድትረዱና ወደፊትም እናንተ ተምራችሁ በምትወጡበት ጊዜ ወደ ስህተት እንዳትገቡ በዚሁ መሰረት ጠብቃችሁ እንድትሄዱ ለማድረግ ነው። ይህ የሆነበት ምክንያት ያው እንደሰማችሁት እንደምትሰሙትም ከዚህ መሳሪያ የሚወጣው ድምፅ የሰውን መንፈስ የመግዛት ጸጥ እንዲሉ በሀሳብ እንዲመሰጡ ለማድረግ የሚችል ኃይል ያለው መሳሪያ ነው። እንደ ሌሎቹ አይደለም። ሲደረደርም እንኳን በገናው ከበገናው ደርዳሪ የጣቶች እንቅስቃሴና የከንፈር እንቅስቃሴ በስተቀር በእግርም ሆነ በእጅ በትከሻ ምንም አይነት እንቅስቃሴ አይደረግም። ለሌሎቹ መሳሪያዎች ግን እንደዛ ይደረጋል። እንግዲህ ብዙ ማለት ይቻላል እና ከደንብ ውጪ እንዳትሰሩ በዚሁ አጋጣሚ መልእክቱን ለማስተላለፍ ነው። ሌላው ደግሞ በገና ያው ብዙ ጊዜ የጾም ወራት በሚመጣበት ጊዜ በገና ሲደረደር እንሰማለን፣ እናያለን። ይህ
ዘመናዊነት ወደ ሀገራችን ሲመጣ ዘመናዊነት ስንል ሬዲዮ ማለት ነው። ሬዲዮ የተጀመረው በቀዳማዊ ኃይለ ሥላሴ ዘመነ መንግስት ነው፣ ቅርብ ጊዜ ነው እና በዛን ጊዜ በተለይ የአብይ ጾም በሚሆንበት ጊዜ በሬዲዮ የሚተላለፉት የተለያዩት ዜማዎች በሙሉ ይቀሩና የበገናና ረቂቅ ሙዚቃ የሚባሉት ይተላለፉ ነበረ። ያንን መሰረት በማድረግ የበገና በጾም ወራት በሬዲዮ እንዲተላለፍ በመሆኑ ልክ ይሄ እንደ ታሪክ እንደ ልምድ ተቆጥሮ ያው የበገና ዜማ በአብይ ጾም ጊዜ ወይንም በጾም ወራት እንደሚሰማ አይነት ተደርጎ ታይቷል። ነገር ግን ያው ከልምዳችን እንደምናየው በገናን የምንጸልየው እግዚአብሔርን የምናመሰግነው የጾም ወራትን ጠብቀን አይደለም፣ ሁል ቀን ነው፣ ጠዋት ማታ ነው በገና እየጸለይን እግዚአብሔርን የምናመሰግነው ማለት ነው። እና ያ ምናልባት በዛን ጊዜ በጾም ወራት ምእመናን ወደ ቤተ ክርስቲያን በብዛት እየተመላለሱ የሚሄዱበት ጊዜ በመሆኑ መንፈሳቸውን ያረጋጋላቸዋል፣ ይረዳቸዋል በሚል በማሰብ ነው እንጂ በገና በጾም ጊዜ የሚጸለይ መሳሪያ ለመሆኑን ለማሳየት አይደለም። በታሪኩም በልምዱም እንደዛ ሆኖ አልታየም ማለት ነው። ስለዚህ የጾም ጊዜ መሳሪያ ነው ብላችሁ እንዳትወስዱት ነው። ብዙ ማለት ይቻላል። አሁን ወደ ዜማው ነው የሚሄደው። ይህም ዜማ ቅድም እንዳልኳችሁ በቅዱስ ዳዊት ምክንያት በገናውም የተቀደሰ መሳሪያ በመሆኑ የበገናው የተለያዩ ክፍሎች ምስጢራዊ ስሞች አሉት ብዬ ተናግሬ ነበረ። እነሱን የሚመለከተውን ለማሰማት ነው። መጀመሪያ የትኛው ምስጢራዊ ስም ለየትኛው እንደተሰጠ አስረዳለሁ። እነኚህ ምሰሶ ይባላሉ። እነኚህ አውታር ይባላሉ። እነኚህ ይሄ እዚህ ታች የምናየው ሳጥን ነው፣ የድምፅ ሳጥን ይባላል። እዚህ ከፊት ለፊት ስንመጣ ለሚታያችሁ እዚህ ብርኩማ የሚባል ትንሽ መቀመጫ ወንበር የምትመስላለች ብርኩማ ይባላል። በብርኩማው ላይ አውታሮቹና ከቁርጥራጭ ቆዳ የተሰሩ እንዚራ ብረን የምንጠራቸው አሉ። እንደገና የበገና ሁለት አይነት አደራደር አለው። አንዱ በጣት ብቻ እስካሁን ሲደረግ እንደነበረው ቅድምም እኔ እንደደረደርኩት እንደገና መምህር አቤልም እንደደረደረው በጣት ብቻ። ሁለተኛው አይነት ደግሞ ድህጻ ወይንም መግረፊያ ይባላል። በዚህ አይነትም የበገና አደራደር አለ። ይሄ ድህጻ ይባላል። ወደ ላይ ስንወጣ ይሄ ረጅሙ አውታሮቹ የታሰሩበት ጋድም ይባላል። እነኚህ መቃኛ ይባላሉ። እንግዲህ ከብዙ በጥቂቱ እነኚህ ናቸው። በጀርባው ደግሞ እዚህ ቀዳዳ አለ። ይህ ቀዳዳ ራሱን የቻለ ታሪክ አለው። ያው ቅድም መምህር ሲናገሩ ንጉሥ ሳኦል የመንፈስ ችግር ስለነበረበት ዳዊት እየመጣ በገና እንዲደረድርለት ያደርግ ነበረ። የዳዊትን በገና ሲሰማ መንፈሱ ሁሉ ይረጋጋ ነበር። ነገር ግን ወደፊት የእስራኤል ንጉሥ የሚሆነው ዳዊት ነው የሚባል ትንቢት ስለነበረ ያ እንዳይሆን የሳኦል ዘሮች እንዲወርሱ በማሰብ በሌላ አቅጣጫ ደግሞ ዳዊትን ለመግደል ያስብ ነበር። ስለዚህ ዳዊት ለሳኦል በተመስጦ በገና ሲደረድርለት በነበረበት ጊዜ ዳዊት ሳያስብ ሳኦል ጦር ወርውሮ ዳዊትን ለመውጋት ሲሞክር ቅዱስ ሚካኤል ደግሞ ዳዊትን በገናህን መክት ብሎት በገናውን ሲመክት ያ ጦር እዚህ በቀዳዳ የምታዩት ላይ ተሰክቷል። እና ያንን ሁሉ ለማስረዳት ነው። እንግዲህ አሁን ወደ ዜማው ይሄዳለሁ።
ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ በእንታና እምኪ ወኢያቄም ዘምስለ ዳዊት አቡኪ ሳሊለነ ሀበ ክርስቶስ ወልድኪ ታብዮ ለእግዚእ ነፍስየ ያጸግባ ወያለብሳ ፀሐዬ ውዳሴሽን እናገራለሁ በዜና ላመነሽ ለወደደች ሰው በበገና ይገኛል ላለው ትምህርት በአስሩ ጅማት አሰርቱ ቃላት ኦሪት ድምፀ ቃሉ ደስ የሚያሰኘው ለሁሉ ተመራምሮ ለደረሰበት ሰው ሁሉ ጣቶቹ ግን የዚህ የአስሩ ጅማት የኤርምያስ የአሰርቱ ነቢያት አይነት ጋድሞ ግና ከሁሉ በላይ ያለው እግዚአብሔር አብ አዜ ኩሉ ዓለም ነው ምሰሶ። በስተቀኝ በኩል ያለው መልአከ ምክሩ ሚካኤል ሊቀ መላእክት ነው ምሰሶ። በስተግራ በኩል ያለው ብስራታዊ ገብርኤል ሊቀ መላእክት ነው ማፈኛው ግን የአስሩ አውታር በሚል መስሎታል። በቢቢሞትና በሌዮታን ገበታው ግን ከልብሱ ጋር ያለው የድንግል ማርያም ቅድስናዋ ነው። ብርኩማው ግን የዚህ የአስሩ አውታር ደብረ ሲና የሙሴ አሮን ሀገር እንዚራው የዚህ የአስሩ ጅማት መስሎታል። በአሰርቱ ቃላት ኦሪት ድህፃው የዚህ የአስሩ አውታር ቅዱስ ቅዱስ የሰማይ ጌታ የምድር የታሪኩ የድህፃው ጠፈር መስሎታል። በፊታቸው ወርቅ አምሳል እጹብ ድንቅ ነው። ማንም ለማየት አይችል አውታሩ ግና የያዘውን እንጨት መስሎታል። በድንግል መሠረተ ሕይወት የዚህን የመያዣውን ጠፈር መስሎታል። በኪሩቤል አምሳል በገናው ከኋላ የተበሳው ዳዊትን ለመግደል ሳኦል የወጋው ጦር ነው ሚካኤል ነግሮት በገናው መከተው መታሰቢያ ነው። ቀዳዳው የኋላው መቺው ግና የዚህ አስሩ አውታር ባለሟል ነው። ከሰማይ ጌታ ከምድር የሚሰማው የሚያዳምጠው ፍጥረት ጉባኤ ነው። የሙሴ አሮን ትምህርት ግሩም እንበል ወደ ላኛው አባት ምስጢሩ ይህ ነው። የበገናው መሠረት አይገባም ለሳቅ ለዘፈን መምታት እናመስግነው። የዘላለምን አባት ስብሐት ለአብ ወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። ይህ ነው ታሪኩ። እንግዲህ በዚህ ደንብ መሰረት እንድትጠቀሙት ካደራ ጭምር መልእክቴን አስተላልፋለሁ።